ሄሎ አጎቴ። ሄሎ የይተልች ዛሬ ደግሞ ምን ልትለኝ ነው? እኔ በጣም እንደተደበርክ አውቃለሁ። በጣም ነው የምናደድብህ። በተለይ አጎቶቻቸው ውጭ ሀገር ያላቸው ልጆች የሚኖሩትን ኑሮ አይቼ አንተ ያኔ እናቴ ስትሞት የገባላትን ቃል አስተውሺ ያንተን ቋጣሪነትን ሳስብ በጣም ነው የምናደድብህ። ለመሆኑ ነገ ቀን ስንት እንደሆነ ታውቃለህ? እኔ ምን ላግኝ ብዬ ነው ቀን የምቆጥረው ደግሞ? እኔ ግን በጣም ለየት ያለች ቀን ነች። የእህቴ አልገባሁላትን ነገር የሚፈጽምላት ቀን። ቆይ ምን ብታደርግ የእናቴን አጥንት የምታስደስት ይመስላል? ምንም ብታደርግ አትደሰትም። ያኔ እሷ ስትሞት ምንም ችግር አይገጥመውም፣ ከኔ ጋር ይኖራል፣ እኔ አሳርፈዋለሁ፣ የተሻለ ህይወት ይኖራል ምናምን ብላት አንድ ቀን እንኳን አንድ አይፎን እንኳን ገዝተኝን ማስደሰት አልቻልክም። እስከ ዛሬ አስደበርኩኝ የሚክስል ነገር እኔ አሁን ወደ ኢትዮጵያ ልገባ ነው። እየመጣሁኝ ነው። ነገ ጠዋት አገኘና እስከ ዛሬ ምን ሳደርግ እንደነበር ትልቅ ሰርፕራይዝ ሰጣለሁ። ትልቅ ስጦታ ሰጣለሁ። ነገ ጠዋት እደውልልሃለሁ። ተዘጋጅ። ሄሎ አጎቴ፣ ደረስክ? አዎ፣ አሁን ከቤት ወጥተህ በእናንተ ቤት በሁለተኛ መታጠፊያው ባለው መንገድ ታጣ። ህንፃውን ተመልከት። ይኸውልህ የእህቴ ልጅ ለእህቴ የገባሁላት ቃል ይሄ ነው። አጎቴ ይሄንን ቤት ለኔ ደስ አለኝ። ሁሉ ጊዜ እንደፈለክ ያላረኩ ከኪያውሲንግ ጋር ሆኜ ይህን ቤት ለአንተ ለመግዛት እየቆጠብኩ ስለነበር። ኪያውሲንግ ማን? ኪያውሲንግ ማለት ከ83145 ብር ቅድመ ክፍያ አስከፍሎ ከ2000 ብር ጀምሮ ያስቆጠቡ የቤት ባለቤት የሚያደርጉ ድርጅቶች ናቸው። ቤቱ በረንዳ ላይ ምን ይታያል? ህንፃው ላይማ በረንዳ ላይ ቤት የምታጸዳለች፣ ውስጥ ደግሞ ህፃናቶች ሲጫወቱ ይታያል። እነሱ ማለት ከዛሬ 4 ወር በፊት እጣ ያደረሳቸው ሰዎች ናቸው። እኔ ላይፎን ብዬ ሳለቅስ አልተነከ ዘመኔን የማልፍበትን እየሰራልኝ ነበር። የምር በጣም ይከፋ። እድሜ ለነሱ። እኔማ አሁን በኪያውሲንግ እፎይ ብያለሁ። የይትን መረራ ተወጥቻለሁ። 83145 ብር በአንድ ዙር መክፈል ባይችሉ እንኳን በ5 ዙር የሚከፍሉበትን አማራጭም አዘጋጅቷል። ከባለ 1 እስከ ባለ 3 መኝታ አላችሁ። ኪያውሲንግ የቤት ባለቤት መሆን ቀላል ነው ይለናል። ስማ ደግሞ ዋስትና ያለው ድርጅት ነው። በብሔራዊ ባንክ ክትትል የሚደረግለት። ስልክ ቁጥራቸውን እሰጣለሁ። አንተ አንድ ሰው ስታስመዘግብ 3000 ኮሚሽን የምታገኝበትም ሌላ አማራጭ ስላላቸው እንደ ስራር መጠቀም ትችላለህ። በልበል ደውልላለሁ።